ምሮ ያለውን አብረንና አንብብ። ከቁጥር 7 እንደዚህ ይላል። እርሱም በስጋው ወራት ከሞት ያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትንና ምልጃን አቀረበ። እግዚአብሔርንም ስለመፍራቱ ተሰማለት። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር እንደ መልከጼዴቅ ሹመት ሊቀ ካህን ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። እግዚአብሔር ስለ ቃሉ የተመሰገነ ይሁን። እዚህ ክፍል ላይ ያለውን ሐሳብ ነው በጥቂት ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው ብሎ ወደ አንድ አካል ይጠቁማል። ወደዚህ ክፍል መንደርደሪያ ያመጣው የዕብራውያን ጻፊ በብርቱ የእግዚአብሔር ቃል ግልጠት ስለ አንድ አካል በተብራራ መንገድ በልዩ ልዩ ምሳሌዎች ምሳሌ እየሰጠ እያጸና እያጠነከረ የሚመጣበት ክፍል ነው። ይሄ የዕብራውያን መጽሐፍ ሞስት ፕሮባብሊ ከ69 እስከ 70 ባሉት ዓመተ ምህረቶች ተጻፈ ወይም ኢየሩሳሌም ያለው የእግዚአብሔር ቤተ መቅደስ በኔሮ ዘመን ከመፍረሱ በፊት የተጻፈ እንደሆነ ይነገራል። ይሄ መልእክትን ጸሐፊው ከጌታ የተቀበሉት ሐዋርያት ለሱ አሳልፎ ከሰጡት መካከል አንድ አገልጋይ እንደነበረ ይታሰባል። ሞስት ፕሮባብሊ ጳውሎስ ወይ ደግሞ አጵሎስ እንደዛ አይነት ነገር ይነገራል። ኤኒዌይስ ማንም ይሁን አካል ግን ጸሐፊው መንፈስ ቅዱስ ነው። መንፈስ ቅዱስ ነው የእግዚአብሔርን ቃል የሚያጽፈው። መንፈስ ቅዱስ ነው የእግዚአብሔርን ቃል ወደ ሰዎች የሚያመጣው። ስለዚህ በመንፈስ ቅዱስ ተነድተው የእግዚአብሔርን ቃል ከጻፉ መካከል አንዱ የሆነ ይሄ ጸሐፊው የዕብራውያን መጽሐፍ ይጽፋል። የዕብራውያን ጸሐፊ በዋናነት መጽሐፍ ላይ ትኩረት አድርጎ የሚያስቀምጠው በሰዎች ልብ በሰዎች ሐሳብ ውስጥ አንድን ነገር መሳል ነው። ልክ እንደ ምርጥ ሰዓሊ ብሩሽ እያነሳ የሆነን በውስጡ ኢማጂን የሚያደርገውን ነገር እንደሚስለው በእያንዳንዱ አንባቢ ውስጥ አንድ ስዕል ይስልላቸዋል። ኢየሱስ ይሻላል የሚል ስዕል፣ ኢየሱስ ይበልጣል የሚል ስዕል። እግዚአብሔር ይመስገን። እስቲ ኢየሱስ ይሻላል በሉ፣ ኢየሱስ ይበልጣል በሉ። ሰዎች ካላቸው አጣብቂኝ ሁኔታ ውስጥ እንዲወጡ፣ ሰዎች ከገቡበት አስቸጋሪ ሁኔታ እንዲወጡ፣ ሰዎች ከከበባቸው ነገርና ከሚጠሉት ነገር እግዚአብሔር ከሚጠየፈው ነገር እንዲወጡ ጸሐፊው የሚጠቀመው አንዳች የሆነ ፍልስፍና አይደለም፣ የሆነ ማጂካል የሆነ ፓወር አይደለም። ኢየሱስን ነው። ኢየሱስ ይሻላል፣ ኢየሱስ ይበልጣል እያለ እኔ በጣም ነው የዕብራውያን መጽሐፍ የሚገርም። ምዕራፍ 1 ሲጀምር እግዚአብሔር በልዩ ልዩ ጎዳና ለአባቶቻችን በነቢያት ተናግሮ ይልና አሁን ግን በእኛ ዘመን ሁሉን ወራሽ ባደረገው ዓለማትን በፈጠረበት በልጁ ለእኛ ምን አለን? ተናገረን። እግዚአብሔር ብሉይ ኪዳን ከተናገራቸው ትልልቅ ንግግሮች፣ እግዚአብሔር ብሉይ ኪዳን ላይ ከገለጠው ትላልቅ የትንቢት ሐሳቦች በላይ እኛ የተቀበልነው ይበልጣል። እግዚአብሔር ለእኛ በአንድ ብርቱ ነቢይ ሳይሆን የተናገረው በልጁ ተናገረ። አሜን። እግዚአብሔር በኤልያስ ከተናገረው ይልቅ በኢየሱስ የተናገረው ይበልጣል። አሜን። ይሄ ኢየሱስ ምን ተናገረ የሚለው ላይ መቆም ያስፈልጋል ማለት። ክብር ለኢየሱስ ይሁን። እዛ ክፍል ላይ መላእክት ብርካቸው ለሆነላቸው በሚካኤል ለማይደራደሩት በገብርኤል ለማይደራደሩት ኦርሰም የሆነ መልአክ ብርካቸው ለሆነ አካላት ኢየሱስ በስሙ ብቻ መላእክትን ይበልጣቸዋል። እሱ አለ በኩል ወደ ዓለም ሲያገባ የእግዚአብሔር መላእክት ሁሉ ይስገዱለት ተብሏልና በስሙ ብቻ መላእክትን ሁሉ ይበልጣቸዋል። የእግዚአብሔር መላእክት ሁሉ ይስገዱለት የተባለለት ነው። እሱ ከመላእክት በላይ ነው። እሱ ከዕረፍት በላይ ነው። እሱ ከከነዓን በላይ ነው። እሱ ከሊቀ ካህናት በላይ ነው። ኢየሱስ ይበልጣል። ኢየሱስ ይሻላል። የዕብራውያን መጽሐፍ ብርቱ ጩኸት ኢየሱስ ይሻላል። እግዚአብሔር ይመስገን። ሰንበት ብርካቸው ለሆነላቸው ቅዳሜ ቀን እየጠበቁ ወይም ደግሞ በእኛ ሀገር ስሌት እሑድ ቀን እየጠበቁ ለሚያርፉ ሰንበት እኮ ቅዳሜ እኮ አያሳርፉ፣ እሑድ እኮ አያሳርፉ። እግዚአብሔር ሲጀመር እረፉ እኔም አምላክ እንደሆነ እወቁ ነው ያ። እረፍት ያለው አሳራፊው ጋር ነው እንጂ ቀን ላይ አይደለም። ስለዚህ ሰንበት ያላሳረፋችሁ ወደ እኔ ኑ፣ እኔ ምን አደርጋችኋለሁ? አሳርፋችኋለሁ። እና ምዕራፍ 4 ላይ ቅዳሜ ብርቁ ለሆነለት ሰንበት ብርቁ ለሆነለት አካል እንደዚህ ብሎ ይናገራል። እግዚአብሔር እንዳረፈ ወደ እግዚአብሔር የመጣ ሁሉ ከስራ ሁሉ ምን ብሏል? አርፏል። እኛ ለማረፍ ሳይሆን የምንሰራው አርፈን ነው የምንሰራው። በእረፍት ነው የህይወታችን ጉዞ የጀመርነው። ካህናት ብርቃቸው ለሆነላቸው በአሮን ለማይደራደሩ በአሮን ሊቀ ክህነት እንደ ብርቅ ለሚታያቸው
ነው ኢየሱስ ይበልጣል። እናንተ አሮን አላችሁ፣ አዎ። እናንተ ቀሳውስት አላችሁ፣ አዎ። እናንተ ካህናት አላችሁ፣ አዎ። እኛ ኢየሱስ አለን። ኢየሱስ ደግሞ ከካህናት ምን ይላል? ይበልጣል። የዕብራውያን መጽሐፍ ትልቅ ዋነኛ የመጽሐፉ ወይም የመልእክቱ እምብርት ሐሳብ በዋናነት የዕብራውያን መጽሐፉን የሚጽፍበት ዋና ዓላማ ሶስት መሰረታዊ ነገሮች አሉ። እንደ ዕብራዊ ቤተክርስቲያን የገጠማቸው ይሄ የዕብራውያን ቤተክርስቲያን አማኞች ሁሉ እንደ ሞስትሊ 70% ከዛ % በላይ የዕብራዊ ቤተክርስቲያን ወይም በዕብራውያን ዘንድ ያለችው ወይም ኢየሩሳሌም ላይ የምትገኘው የእግዚአብሔር ቤተክርስቲያን አባላቶቹ አይሁዳውያን ናቸው። ወንጌል ተሰብኮላቸው ከነበሩበት የአይሁድ እምነት በሙሴ በኩል ከገቡበት ከዛ እምነት ወጥተው ነው ክርስትናን የተቀላቀሉት። ቤተክርስቲያን ወደ መሆን ከምኩራብ ነው ወደ ቤተክርስቲያን የመጡ፣ ከዕብራዊነት ነው ወደ ክርስቲያንነት የመጡ። ኦኬ ወደ ክርስትና ከመጡ በኋላ ወደ ክርስቶስ ከመጡ በኋላ ድሮ ጥሎት የመጡት ቤተክርስቲያን በሁለት መንገድ ያስጨንቃቸው ነበር። አንደኛ በሊቀ ካህናት በቤተ መቅደስ አዛዦች በመሳሪያ በታጠቁት ወታደሮች በኩል ከፍተኛ የሆነን ተጽዕኖና ጭንቀትን ይለቁባቸው ነበር። በሁለተኛ ደረጃ ያምራል ራሱ ሃይማኖቱ። አሁን ዝም ብለን እዚህ ከምንኮለኮል በዚህ አዳራሽ ሰፊ አዳራሽ ከምንኮለኮል ሽታው ራሱ መዓዛው እኮ ይለያል። ሲታጠንለት ነው አለበት። አንድ ዝም ብሎ ሲምፕሊ እንደዚህ አይነት ልብስ ከለበሰ ሰውዬ ይልቅ ነጭ ልብስ ለብሶ የሆነ ቆብ ደፍቶ የሚመጣ ሰው ያምራል እኮ። የሃይማኖት መልክ ራሱ የለንም። አንተ የሚያምር ነገር የለንም። ትቶት የመጡት ሃይማኖት እንዴት እንደሚያምር ቀሳውስቱ እንዴት እንደሚያምሩት ሊቀ ካህናቱ እንዴት እዚህ ሊቀ ካህንም የለም ቄስም የለም። ህዝቡም ደግሞ እንዲህ ነው የሚቀመጥ። ኦኬ ያምራል ጥሎት የመጡት ቤተክርስቲያን። ሁለተኛ ይሄንን እንደው መልክ ራሱ የሌለው ሃይማኖት እና ስብስብ ሲከተሉ ከፍተኛ የሆነ ጭቆናና ተቃውሞ ይደርስባቸዋል። ኢየሱስን በማለታቸው ምክንያት ጌታን በማስቀደማቸው ምክንያት እጅግ ትልቅ መከራ ይጋፈጥባቸዋል። ኦኬ አሁን ከገቡበት መከራና ውጭ ደግሞ የሚያምረው የሃይማኖቱ ውበት አለ። በዚህ ምክንያት አንዳንዶች ከገቡበት የክርስትና እምነት ወደ ኋላ እያፈገፈጉ ወደ ኋላ እየተመለሱ ናቸው። አሁን ጻፊው ኢየሱስ ይበልጣል የሚለው ከመቅደሱ ይበልጣል የሚላቸው፣ ከአገልግሎቱ ይበልጣል የሚላቸው፣ ከሊቀ ካህናቱ ይበልጣል የሚላቸው የተከተላችሁት ኢየሱስን ከሆነ አዳራሽ ብርቁ ለምን ትሆናላችሁ? ካህናት ለምን ብርቁ? ኢየሱስ ምን አጎደለባችሁ? ጌታ የተመሰገነ ይሁን። ኢየሱስ ምን አጎደለባችሁ? ኢየሱስ ምን አጎደለባችሁ? ይሻላል እኮ እሱም ብለህ መገፋት እሱ ካስቀመጠልህ የዘላለም ክብር ጋር ሲመዛዘን ምንድነው ያሁኑ መከራ? እሱን ተከትለ የምትጋፈጠው መከራ አንድ። ሁለተኛ እስቲል በመካከላቸው እውነተኛ ለውጥ ያልተለወጡ ኃጢአትን በብርቱ የሚወዱ የመንፈስ ቅዱስን የተመለስ ድምፅ ችላ ብለው በልበ ልከኝነትና ኃጢአትን በመውደድ የሚኖሩ ሰዎች አሉ። ኦኬ እነሱ ልባቸው ወደ ልከኝነት ሲያድግ እግዚአብሔር አንድ ጊዜ ከግብጽ ባርነት ሕዝቡን አወጥቶ የከነዓንን ተስፋ ሳይቷቸው ነገር ግን በልባቸው ልከኝነትና ባለማመናቸው ጠንቅ ምክንያት በምድረ በዳ እንደጣላቸው ዛሬም ተብሎ ሲጠራ ዛሬ ተብሎ የተጠራ ሳለ ልባችሁን ልከኛ አታድርጉ፣ የመንፈስ ቅዱስን የተመለስ ድምፅ ችላ አትበሉ። ተመለስ ሲባል ተመለስ። ለምን? በኃጢአት ከምታገኘው ደስታ ይልቅ ኢየሱስ ይበልጣል። ልብን ልከኛ አድርገህ ከምትጠፋው ጥፋት ይልቅ ኢየሱስ ይሻላል። ምን ነው እምቢ ብትል? ለምን? ያ ከፊት ለፊት የሚጠብቀው እኮ የሆነ ግለሰብ አይደለም፣ ሰማይና ምድር የፈጠረ ጌታ ነው። ኦኬ ኢየሱስ ምን ይላል? ይበልጣል፣ ይሻላል። ጌታ በደብረኝም ይሻላል። ለዓለማፈግፈግ በእምነት ለመጽናት ኃጢአትተ በቅድስና ለመኖር ለአንተ የሚያስፈልገው ተከታታይ ትምህርት ሳይሆን ኢየሱስ ነው። አሜን። በኢየሱስ ይበልጣልነት አእምሮ ከተቃኘ ልብ በዛ ጉዳይ ላይ ትኩረት ካደረገ ምን ያስጥልሃል? ኢየሱስ ይበልጣል። ስለዚህ መከራ ስትጋፈጥ በኃጢአቱ ስታልፍ ያልጠበቀው ነገር ሲመጣ ከእምነት ወደ ኋላ እንድታፈገፍግ የሚጎትት ነገር ባለበት የዓይንህን ዋና ትኩረት ኢየሱስን ካስቀመጥክ ምን ታፈገፍጋለህ? ለዛ ነው ዕብራውያን ምዕራፍ 12 ላይ ሲናገር እንደዚህ አለ፣ እንደ ደመና የሚያክሉ ምስክሮቻችን በዙሪያችን ካሉልን እኛ ደግሞ ቶሎ የሚከብን ኃጢአትና ሸክምን ሁሉ ጥለን
አቤት ከፊት ለፊታችን ያለውን ሩጫ ኢየሱስን ተመልክተን በትዕግስት እንሩጥ። እሱ ነውርን ንቆ ከፊት ለፊቱ ላለው ደስታ ታግሶ ኃጢአትን እምቢ ብሏል። ኦኬ ስለዚህ እኛ አንደኛ ነውርን ሁሉ ኃጢአትን ሁሉ ቶሎ የሚከብን ሸክም አስወግደን። ኃጢአትና ሸክም በጣም ነው የሚለያየው። ነግራችሁ አቃለው እዚህ ተለኝ ኃጢአትና ሸክም ይለያያል። ነግራችኋለሁ እንጃ ቆይ አሁን ማናት ጎበዝ ሯጭ ኢትዮጵያ ውስጥ እኔ ስፖርት ላይ ጥሩ አይደለም። ጌታ የተመሰገነ ይሁን። ይቅርታ አድርጉልኝ። ጎበዝ አይደለም ማየትም መጫወትም አልወድም። ጌታ ይመስገን መብቴ ነው። እሺ ጎበዝ አይደለም ግን ኤኒዌይስ የሯጭ አንድ ሰው ስም አይጠፋኝም። ኃይሌ ገብረስላሴ ይንበል። ኃይሌ ገብረስላሴ ሩጫ ሲቀመጥ እሱ በጣም እንግዲህ ሀብታም ነው አይደል? በጣም ሀብታም ነው። ቤት ውስጥ የተቀመጠውን ውድ እንግዲህ ያ ሁሉ ካሜራ ተደቅኖ የሚከታተለው ስለሆነ አለባበሴን አስተካክዬ መሄድ አለብኝ። ምክንያቱም ይሄ ሁሉ ህዝብ ይከታተለኛል ብሎ ቤት ውስጥ ያስቀመጠውን ውድ ሱፍ አመጣ ይለብሳል። ጫማስ ከተቀመጡ ውድ ልብሱ ጫማዎች መካከል አንዱን ያደርጋል ነው ወይስ ሁሉን ልብስ አውልቆ በከነቴራና በቁምጣ ነው የሚወጣው? እንደዛ እኮ ነው። ማሊያ ወይ ቆየር ቁጥጥ ያለች ልብስ ነው ለብሶ የሚወጣው። ለምን? ሱፉ የሩጫ ጊዜ ለሱ ሸክሙ ነው። ያንን የመሰለ ወር 70 ሺህ 100 ሺህ 150 ሺህ ብር አውጥቶ የገዛ ሱፍ ሩጫ ሜዳ ላይ ሲገባ ሸክሙ ነው። ሰው ይቀድመዋል። ስለዚህ እየወንደለው ምርጥ ዋጋ አውጥቶ የገዛውን አውጥቶ ይጥለዋል። ለምን? ከፊት ለፊቱ ያለውን ያንን የድል አክሊል ለማግኘት አሁን ሸክም የሆነውን ሱፍ አንዳንዴ አዳን አይደለም ሱፍ መልበስ የኢየሱስ ክርስቶስ ያዘጋጀልን ያንን የጽድቅ አክሊል እንታገኝ እንዲከለክል ከሆነ ግን ነሰሰርሊ ማውለቅ ይጠበቅባል። የሰማችሁ ነው እና ባለጌ ስለሆነች ነው እንደ እዚህ ጋር ድረስ ያለውን እዚህ ጋር ያለችውን ምንድን ነው ካካውትራት ምንድን ነው እዚህ ጋር የሆነችውን ቁምጣ አድርጋ ህዝብ ፊት ካሜራ ፊት ለሩጫ የምትዘጋጅ ሴትዮ ቀሚስ ስለሌላት ነው እንዴ ሂል መሄድ ስለማያምርባት ነው አይደለም። ሂልና ቀሚሷ የሩጫዋ ጊዜ ሸክሟ ነው። የአክሊሏ እንቅፋት ነው። ኃጢአት ግን አይደለም። ኦኬ ስለዚህ ያሰባችሁን እንድታገኝ ያየችውን እንድታገኝ አሸናፊነቷን እንድትገናጠፍ ነሰሰርሊ ቀሚስ ማውለቅ ካለባት ታውልቃለች። እቺ ምን አይነት ባለጌ ናት የሚባለው ነገር አትፈራም። ለምን? አይታለች። ኦኬ የሰማችሁ ነው አይደል? ዕብራውያን ምዕራፍ 2 የሚነግረን ቶሎ የሚከብን ኃጢአት ሸክምንም ሁሉ ነው የሚለው። ቶሎ የሚከብን ኃጢአት ማለት ኤክስፖዠር ተጋላጭነት ከፍተኛ የሆነ ሰው አንድ ሰው ያሁን ለምሳሌ ሴት የሀገር ተደርድሮ ዝሙት አሸተው ዘና ብሎ ይሄዳል። ግን እየሄደ ትንሽ ቢራ ከሸተተው ሐሳቡንም አላማውንም ነገሩን ትቶ ወደ መጠጥ ቤት ሽፍት ይሆናል። አንዳንዱ በዘፈን አይደራደርም፣ ድካሙ ነው። ከሰማ በቃ ደንስ ይለዋል። አንዳንዱ ደግሞ በቃ ጥሎበት መጠጥ ምንም የማይመስለው ኤክስፖዠራችን። አሁን እኔ ሴንሲቲቭ የሆንኩበት እኔ ደካማ የሆንኩበት የሀገር ተጋላጭነት አለ። ሌላው ደግሞ የራሱ የሆነ ተጋላጭነት አለ። ሁላችንም ብርቱ ሁላችንም ደካማ አይደለንም። ግን ሁላችን ደካማ የሆንበት የሆነች ነገር አለ። ኦኬ አሁን መጽሐፉ የሚነግረው ቶሎ የሚከበውን ነው የሚለን። ኢት ሚንስ እኛን በምንድን ነው በልዩነት ደካማ የሚያደርገን ቸርች እየመጣ ወደ ጓደኛ ነበረኝ እየለለተ ሚሞሪን ሁሉ ዘፈን ከዚህ በኋላ ጌታ አንተን ትረዳኛለህ በፍጹም ዘፈን አልሰማም ብሎ እንደገና መዝሙር እየለለተ ዘፈን እንጂ ችግሩ ነው እሱ ዘፈን ምንም ችግር አይደለም። ሴተራል ግን ዘፈን አዲስ ወጣ ቁጥር ለሱ እንግፋት ሜክናው ተሰማተ ዳውንሎድ አድርጎ መዝሙር ደልቶ ስብከት ደልቶ ይሰማል። ከዛ ፋይናሊ መዝሙር ሁሉ ተደልቶ ሳስብ ዘመኑ ሁሉ ስልኩት ሞልታ ያገኛል። ኦኬ ቶሎ የሚከበን ኃጢአት እና ኃጢአት የማይመስል ከጽድቅ ሩጫ የሚቀጣ ሸክም አስወግደን እና ማንን አይተን? ኢየሱስን አይተን። ለምን ይበልጣል ኢየሱስ ከሚከብ ከበባ ቶሎ ከሚጥል ኃጢአት ይበልጣል። ኦኬ ስለሚበልጥ ማን? ኢየሱስ። ስለሚሻል ማን? ከኃጢአት ይሻላል፣ ከሸክሙ ይሻላል፣ ከሆነ ነገር ይሻላል። እየናቆኝ ቢሆን
አቤት 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 እየገፉኝም ቢሆን እየተንገዳገድኩም ቢሆን እሮጣታለሁ። አሜን። እንዴት አድርገህ ኢየሱስን ተመልክቼ ፍጥነት አይደለም የሚያስፈልገው ትዕግስት ነው። ለሩጫው በትዕግስት ሩጡ ነው የሚለው። ችግሩ የክርስትና ሩጫ ኢየሱስን ተመልክተህ መሮጥ ስትጀምር የመጀመሪያው ቻሌንጅ ትዕግስት አስጨራሽ የሆነ ነገር ይገጥማል። ኦኬ በትዕግስት በፍጥነት አይደለም በትዕግስት እግዚአብሔር ይመስገን። ሶስተኛው ሁለት ነገር ነገርኳችሁ። ጌታን እንዳይከተሉ የሚገጥማቸው መከራና የውጭ ያለ የሃይማኖት ውበት። እውነትን እንነጋገር ተባላው እስልምና ከኛ አያምንም በውበት ያምራል እኮ ግን ማን የላቸው? ኢየሱስ የለም። ኦኬ እንደዚህ ቆንጆ ሆኖ ሽታው የሚያምር እንደው ደስ ይላል። አዛኑ ራሱ ያምራል። የሆነ የሚያነበንቡት ነገር ባይገባም ራሱ እኔ አልወድም። በርግጥ ምንም አይነት ፍቅሩ አይታይም። ጌታ ይመስገን። እንዴት አድርጎ ነው ኢየሱስን የሚወድ ሰው ይሄን ተርክ ምልክ እንትን ነው አንሰው ኢየሱስ ይበልጣል። አሜን። አጥተን ዶ አስባል የሆነ የሚያምር የኦርቶዶክስ ክርስቲያን መድረስ ለምን ከዚህ ጋር መታወዳለሁ እኛ ችግሩ ከቤት አይደለም ሃይማኖታዊ ውበት አይደለም ልጁ ይበልጣል ነው። በመልክማ እነሱ የሃይማኖት መልክ አላቸው። እኛ ግን በጣም ምንድን ነው የሚለው ምንም እንኳን አለ ብዙ አማልክት ነን የሚሉ ያሉት ቢሆኑ እኛ ነገር ሁሉ ከእርሱ የሆነ አንድ አምላክ አባለን ነገር ሁሉ በእርሱ በኩል የሆነ አንድ ጌታ ኢየሱስ አለን። ልዩነታችን እዛ ጋር ነው። ኢየሱስ አለው ወይስ የለውም ነው እንጂ ያምራል ወይስ አያምርም አይደለም። ሲጀመር የክርስትና መልክ ኢየሱስ ነው። አሜን። ሲጀመር ኢየሱስን ያፈቀረ እንዴት ነው ሌላው ኧረ ይበልጣል። አሜን። ሶስተኛው ነጥብ ትልቁ የዕብራውያን ቤተክርስቲያን ሶስተኛው ችግር አለማደግ ይባላል። ምዕራፍ 5 ላይ በየዘመናቱ ሲመጡ እዛው ናቸው። የመንፈሳዊን ሀሁ ካልቆጠሩ ወደ አረፍተ ነገር ወደ ፓራግራፍ ውስጥ የማይገቡ አንድ ሰው መጥቶ እንደገና ለእናንተ ፊደል መቅረጽ ይጠበቅበታል። እቺ እንደዚህ ላይ የተቀመጠች ኩባያ መስሎ ምንድን ነች እሷ? እንደዚህ ወገቧን ያዛችሁ ምንድን ነው? ከዘራ እንደዚህ እያለ ሰው እንዲያስረዳ ይጠበቅበታል። እድሜያቸው ስንት ዓመት ነው? 20 ዓመት በክርስትና አስተማሪ መሆን ሲገባችሁ ብሎ ይናገራል። እድሜያቸው ተነሳ። ለምንድን ነው ችግራቸው? ያላደጉ ኢየሱስን ብልጫ ያላደረገ ኢየሱስን የሚሻል ያላደረገ የበላጭነትን ቦታ ለኢየሱስ ያልሰጠ ሰው እንዴት ነው የሚያድገው? ኦኬ ጴጥሮስም ጳውሎስም ኤፌሶን ላይ እና ጴጥሮስ ላይ ሲናገር ጴጥሮስ እንደዚህ ብሎ ይናገራል። እንግዲህ በክርስቶስ ኢየሱስ ዕውቀትና ጸጋ እደጉ። መታርጉት ወዴት ነው? በኢየሱስ ክርስቶስ ዕውቀትና ጸጋ። ኢየሱስ ብርቁ ሆኖ ሰው ሁሉ ጊዜ ኢየሱስን ለማወቅ ካልጓጋ በጸጋው መንፈስ ካልተቀጣጠለ ስለ ኢየሱስ ሲሰማ ራሱን የማይስጣልቅስ አልቅስ የማይለው ሰውነቱን የማይቆነጥነት የሆነ ጸጉሩ የማይቆም ሰው ሲጀምር እንዴት ነው የሚያደርገው? ቴዎሎጂስ ቢማር ዶክትሬቱን በቴዎሎጂ ቢዝ ቀስ ብሎ ረጋ ብሎ ከማውራት በስተቀር ለሱ ምን ይሰጠዋል እያለ ሊያወራ ይችላል።